Hello. In part 1, we saw the psychological preparations for starting English. Today, we will also get into writing. Why is it difficult for us not only to count English letters, but also to pronounce them correctly? For example, why is a sometime? ሰላም እንደምን አላችሁ የቻናላችን ቤተሰቦች በክፍል 1 እንግሊዘኛን ለመጀመር የሚያስፈልጉ ስነልቦናዊ ዝግጅቶችን አይተናል። ዛሬ ደግሞ ወደ መሰረቱ እንገባለን። የእንግሊዘኛ ፊደላትን መቁጠር ብቻ ሳይሆን በትክክለኛ መጥራት ለምን ይከብደናል? ለምሳሌ አንዳንድ ቦታ ላይ አ ተብሎ ሲነበብ ሌላ ቦታ ደግሞ ሆኖ ለምን ይነበባል? ዛሬ ይሄንን መስቀልቅል እናስተካክላለን። ዛሬ የምናየው የፊደላትን ስምና የፊደላትን ድምጽ ምን ይመስላሉ የሚለውን ይሆናል። በዚህ ክፍል የእንግሊዘኛ ፊደላት አነባበብ ስልቶችን በደንብ እንመለከታለን ማለት ነው። የእንግሊዘኛ ፊደላት አነባበብና ሚስጥራዊ ድምጾቻቸው ምን ይመስላል? the alphabets and sounds በእንግሊዘኛ 26 ፊደላት አሉ። ነገር ግን እነዚህ ፊደላት ከ44 በላይ ድምጾችን ይፈጥራሉ። ፊደላቱን በስማቸው መጥራት ኤ ቢ ሲ እና በቃላት ውስጥ ደግሞ አ ብ ክ መለየት መሰረታዊ እርምጃ ይሆናል ማለት ነው። ለምሳሌ ድምጻቸውን ለመለየት ከኤ እስከ ዜድ ያሉትን ፊደል አብረን እንጠራለን። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ይሆናል ማለት ነው። ልዩነቱ ኤልን ስንጠራ ምላሳችን በላይኛው ጥርስ ስር ይሆናል ማለት ነው። አር ስንጠራ ደግሞ ምላስ ወደ ኋላ፣ ቪ ስንጠራ ደግሞ ከንፈርና ጥርስ ይጋጫል ማለት ነው። ከዚህ ቀጥለን አምስቱን ወሳኝ አናባቢዎችን ወይም ቫውል ሌተርስ የሚባሉትን እንማራለን ማለት ነው። ቫውል ሌተርስ የሚባሉት ኤ ኢ አይ ኦ እና ዩ ናቸው። እነዚህ 5 ፊደላት የእንግሊዘኛ ሞተሮች ናቸው። ያለ እነሱ አረፍተ ነገር መስራት ፈጽሞ አይቻልም። ሁለት አይነት ድምጽ አላቸው። ሾርት የምንለውና ሎንግ ወይም አጭር የምንለውና ረጅም ድምጽ አላቸው ማለት ነው። ለምሳሌ ኤ በካት ውስጥ አ ሲሆን በኬክ ውስጥ ደግሞ ኤ ይሆናል ማለት ነው። ሌላው ሁለተኛው ኢን ስናይ በቤድ ውስጥ ኤ ነው ማለት ነው። በኢ ውስጥ ደግሞ ኢ ይሆናል ማለት ነው። አይን ስናይ በአይ ሳይት ስንል ኢ ሲመጣ አይስ ስንል ደግሞ አይ ይሆናል ማለት ነው። ኦ ስናይ ሆት ስንል ኦ ይሆናል። ገው ስንል ደግሞ ኦ የሚል ድምጸት ይኖረዋል ማለት ነው። ዩን ስናይ ካፕ ስንል አ የሚል ድምጸት ይኖረዋል። ዩ ስንል ደግሞ ዩ የሚል ድምጸት ይኖራቸዋል ማለት ነው። ሌላው በቀጣይ የምናያቸው አታላይ አናባቢዎች ወይም ትሪክ ኮንሶናንትስ የሚባሉትን ይሆናል። ትሪክ ኮንሶናንትስ ሲ ጂ ፒ ኤፍ እና ቪ ናቸው። ለምሳሌ እነዚህን ስናይ በሲና ጂ ህግ መሰረት ለምሳሌ ሲ ኢ አይ ዋይ በፊት ከመጣ ስ የሚል ድምጸት ይኖረዋል። ለምሳሌ ሲቲ ወይም ሴንተር። በሌላ ጊዜ ግን ክ የሚል ድምጸት ይመጣል። ለምሳሌ ካት ስንል ኬፕ ስንል ክ የሚል ድምጸት ይኖረዋል ማለት ነው። ሌላው ጂ በተመሳሳይ ኢ አይ እና ዋይ ሲከተሉት ጂ የሚል ድምጸት ይኖረዋል። ለምሳሌ ጆርጅ፣ ጂያንት የሚል ይኖረዋል። በሌላ ጊዜ ግ የሚል ድምጸት ይኖረዋል። ለምሳሌ ጎ፣ ጋዝ ስንል የግን ድምጸት ይዞ ይሄዳል ማለት ነው። ሌላው የፒ እና የኤፍ ልዩነት እናያለን። ብዙዎቻችን ፒ እና ኤፍን እንቀላቅላቸዋለን። ፒ ፕ ሲባል ከንፈር ይዘጋል። ኤፍ ደግሞ ፍ ሲባል ግን የላይኛው ጥርስ የታችኛውን ከንፈር ይነክሳል ማለት ነው። ዛሬ ፊደላቱ በቃላት ውስጥ ሲገቡ መልካቸውን እንደሚቀይሩ አይተናል። ይህን ለማዳበር ምርጡ መንገድ ቃላትን ጮክ ብሎ ማንበብ ነው። እነዚህን 3 ቃላት አነባበባቸውን ኮሜንት ላይ በአማርኛ ፊደላት ጻፉ። አንደኛ አፕ፣
ሁለተኛ ሲቲ፣ ሶስተኛ አምብሬላ። ታንክ ዩ ፎር ዋችንግ